ሙስሊሞች ያረዱትን ስጋ ብበላ እስላም ይሆናል ሆይ? የዛሬው ጥያቄ ደግሞ በጣም የሚገርም ነው። ውድ ክርስቲያኖች ሼር ኮፒ ሊንክ እያደረጋችሁ ለሁሉም ሰው አድርሱ። በጣም አስፈላጊ ስለሆነ ማለት ነው። አጠር አድርገን ስንመልስ አንድ ክርስቲያን ሙስሊሞች ያረዱትን ስጋ ቢበላ እስላም ይሆናል ወይ ነው ጥያቄው። መልሱ አይሆንም ነው። እንዴት ነው ይሆናል? አንድ ሰው እንዴት ነው ስጋ በልቶ ሙስሊም ይሆናል? ሲጀመር ሙስሊም የሚባል ሰው አለ እንዴ? የለም እኮ። እስልምና የሚባል የሃይማኖት ተቋም አለ። ሙስሊም የሚባል ሰው ግን የለም። እኛ በተፈጥሮ ሰው ክርስቲያን እንደሆነ ነው መጽሐፍ ቅዱስ የሚነግረን። ስለዚህ አንድ ክርስቲያን ሙስሊም ያረደውን ስጋ ቢበላ ሙስሊም አይሆንም ማለት ነው። እንደ ኃጢአት ነው። አንድ አህዛብ ያረደውን ስጋ መብላት ኃጢአት ነው ይቆጠራል አይቆጠርም ከሆነ ጥያቄው ኃጢአት ነው። ንስሐ እንገባበታለን፣ ግዴታ ነው። አንድ ሰው በአህዛብ ሀገር ይልቁንም በሳዑዲ አረቢያ፣ በየመን፣ በኦማን፣ ዱባይ፣ ኩዌት፣ ኳታር፣ ባህሬን፣ ሊባኖስ፣ ጆርዳን፣ ኢራንና ኢራቅ፣ ሶሪያ የምንኖር ሰዎች የምንሰራባቸው ሰዎች አህዛብ ሊሆኑ ይችላሉ። ስለዚህ ከቻልን መብላት የለም። ግን ግዴታ ሆኖ ያንን ምግብ ከበላን ያንን ስጋ ከበላን እያማተብን መብላት። አንገታችሁ ላይ ያለው መስቀል ምንድነው የሚሰራው? እንኳን ስጋን አጋንንትን ከሰው ላይ እኮ ያወጣል። እንኳን ስጋን መባረክ ቀርቶ ማለት ነው። ስለዚህ በስመ አብ ብላችሁ ብሉ ግዴታ ከሆነ ማለት ነው። ከቻላችሁ አትብሉ። እንደ ኃጢአት ነው ይቆጠራል። ግን ሃይማኖትን አይቀይርም። እኛ ከልባችን ሃይማኖታችንን ካልካድን መጠጥ ስለጠጣንና ስጋ ስለበላን ኃጢአት ነው ይቆጠራል እንጂ እምነታችንን አንቀይርም ማለት ነው። ከንስሐ አባታችን ጋር ተነጋግረን ቀኖና ይሰጠናል፣ እንወስድበታለን። መንገዱ እንደዚህ ነው እንጂ አንድ ክርስቲያን የሙስሊም ስጋ ስለበላ እስላም ይሆናል። እንዴት አይነት ነገር ነው? ክርስትና ረሃብ ነው እንዴ? ረሃብ እኮ ነው። ምግብ ስትበላ ረሃብ የሚጠፋው ማለት ነው። ክርስትና ምግብ ስለበላ መጠጥ ስለጠጣን የሚጠፋ አይደለም ማለት ነው። ስለዚህ አንድ ሰው የሙስሊሞችን አህዛብ ያረዱትን ስጋ በልቶ ሃይማኖት አይቀየርም ማለት ነው። ይሄን ያዙልኝ። መጽሐፍ ቅዱስ ስለዚህ ነገር ምን ይላል ስንል እንደዚህ አይነት ጥያቄ በቆሮንቶስ ሰዎች ጥያቄ ተነስቶ ነበርና ሐዋርያው ቅዱስ ጳውሎስ የሰጠውን ትምህርት አንደኛ ቆሮንቶስ ምዕራፍ 8ን ገብታችሁ አንብቡ። ከቁጥር 1 እስከ መጨረሻ ያለውን ስለዚህ ነገር የሚናገር ነው ማለት ነው። እና አንድ ክርስቲያን ስጋ ስለበላ ሃይማኖቱ አይቀየርም እንደዛ አይሆንም ማለት ነው። እንደዚህ አይነቱን ሐሳብ ማን ነው የሚያመጣው? ሲጀመር እንደዚህ የሚያስበው ሰይጣን ያደረበት ሰው ነው ማለት ነው። አህዛብ ያረዱትን ስጋ የበላን ሰዎች አገር ስንገባ ንስሐ ገብተን የቄደር ጥምቀት እንጠመቅበታለን ማለት ነው። ይሄን ይመስላል። እግዚአብሔር ይስጥልኝ።